ተመልካቾቻችን አሁን የደረሰን ዜና አለ። ሁለት ሻምበል ጦር በሰሜን ጎንደር ስርዓቱን በመግዳት ህዝባዊ ንቅናቄውን ተቀላቀለ። ለኢሳት በደረሰው መረጃ ለጊዜው በቦታ ያልተጠቀሰው ኃይል 450 አባላት ያሉበት ሁለት የሻምበል ጦር ክፍል ከህዝባዊ ወያኔ ሓርነት ትግራይ መንግስት ጋር እየተናነቀ ካለው ህዝብ ጋር መሰለፉን ማረጋገጥ ተችሏል። 450ዎቹ ወታደሮች ከነ ሙሉ ትጥቃቸው ህዝቡን ሲቀላቀሉ በስልጣን ላይ ያለውን ስርዓት ለማስወገድ ሙሉ በሙሉ ዝግጁነታቸውን በማረጋገጥ ነው። የመከላከያ ሰራዊቱ ተመሳሳይ እርምጃ በመውሰድ የኢትዮጵያ ህዝብ ላይ የተጣበቀውን ጨካኝ ስርዓት ማስወገድ ይጠበቅበታል ሲሉ ህዝብ የተቀላቀሉት ወታደሮች መልእክት አስተላልፈዋል። ሰራዊቱ የህዝቡ ነጸብራቅ ነው። ሰራዊቱ የኢትዮጵያ ህዝብ ልጅ ነው። የሰራዊት ከፍተኛ በደልና ብሶት ውስጥ የሚማቅቅ በትግራይ ጀነራል በደል ውስጥ ያለ በግፋቸው ባድሏቸው በዘረኝነታቸው የተማረ ብዙ በደል የሚደርስበት ሰራዊት የኢትዮጵያ ህዝብ ትግል በተፋፋመ ቁጥር ይህ ሰራዊት ህዝብ እንደሚሆን በርካታ ተረጋግጦት ይኸው አሁን እንደምናየው ሰራዊቱ ህዝቡን እየተቀላቀለ ነው። ይሄ ደግሞ ይቀጥላል። ህዝቡ ትግሉን አጠናክሮ በቀጠለ ቁጥር የኢትዮጵያ ሰራዊት በአብዛኛው በዘረኝነት በደል ውስጥ ያለው ሰራዊት ህዝብ ወገን ይሆናል። ጥቂት ወያኔዎች ብቻ ናቸው ከወያኔ ዘረኛ ጭሎችና ምሮች ጋር ብሮ ቢቀው። ይሄ የተረጋገጠ ነው፣ የተደረገ ነው። ውስጡ የኢትዮጵያ ሰራዊት ውስጥ ያለው ችግር ሁሉ ምናቀው ነው፣ በዝርዝር ምናቀው። ስለዚህ አሁን የተፈጠረው ሁኔታ ሁለቱም ተቃቀሉ ሊገዙን ያለበት ነገ ብዙ ክፍለ ጦሮች የህዝብ ወገን እንደሚሆኑ አንጠራጠር። ስለዚህ ትግሉን አጠናክሮ መግፋት እያጣጫው ያኔን መወጠር ነው። ሰራዊቱ የህዝብ ወገን የህዝብ አጋር ይሆናል። ተመልካቾቻችን የዛሬውን ጨምሮ ባለፉት 10 ቀናት ከ1000 በላይ የመከላከያ ሰራዊት ከነትጥቃቸው ህዝቡን ተቀላቅለዋል። ኢሳት በጉዳዩ ዙሪያ የተከታተለ መረጃዎችን ያቀርባል። በሌላ በኩል ለነገ ሰኞ በጎንደር አድማ ተብሎ የተጠራውን የሰሜን ጎንደር ህዝባዊ እምቢተኝነት አስተባባሪ ኮሚቴ የማያውቀው በመሆኑ ህዝቡ ጥንቃቄ እንዲያደርግ መልእክት ተላልፏል። በኮሚቴው የተጠራ ምንም አይነት አድማ የሌለ ስለሆነ አስፈላጊውን ጥንቃቄ በማድረግ ኮሚቴው ኢሳትንና በመሰል የህዝብ መገናኛ ብዙሃን እንዳስፈላጊነቱ ጥሪ የሚያደርግ መሆኑን ይገልጻል። ኮሚቴው